ሰላም ሰላም እንዴት ናችሁ? ሁሉ ሰላም። ዛሬ አሪፍ ነገር አሳያችኋለሁ። ብዙ ጊዜ ቡቴብል ለመስራት ትቸገራላችሁ፣ ዊንዶውስ ቡቴብል ለማድረግ ማለት ነው አብዛኞቻችሁ። እና ይሄኛው ሮፈስ 4.12 ሌተስት የመጨረሻው ነው በአሁን ሰዓት። ይህንን ስትጠቀሙ በጣም ቤስት ሜትድ አለው። ብሮዝ አድርጋችሁ እዚህ ጋር ከመጀመሪያው ልጀምርላችሁ። እዚህ ጋር ይቺን ሶፍትዌሯን ራን ካረጋችሁ በኋላ ሴሌክት የሚለው ውስጥ ትገባላችሁ። ዊንዶውስ ቡቴብል የትኛው እንዳለ ያለበትን ዴስቲኔሽን ቦታ ትመርጡለታላችሁ። አሁን የኔ ይሄኛው ነው ማለት ነው፣ ዊንዶውስ 11። ስለዚህ ይሄ ዊንዶውስ 11ን እዚህ ጋር 2025 የመጨረሻው ነው። ይሄ አሪፉ ነው፣ አሪፍ የመጨረሻው ነው። አሁን ይሄን ደብል ክሊክ አድርጌ ጠራሁት። ከጠራሁት በኋላ እንደዚህ ይመጣልኛል ማለት ነው። እንደዚህ ሲመጣልኝ እዚህ ጋር ቡት ሴሌክሽን የሚለው ጋር መርጬለታለሁ ዊንዶውን። ከዛ እዚህ ጋር ምንም የምንነካካው የምንቀይረው ነገር የለም። መጨረሻ ላይ እዚህ ጋር ጂፒቲ የሚል አለ። ታርጌቱ ምንድነው? ሲስተም ዩኤፍአይ ነው። እዚህ ጋር ሌላ የለውም። ዩኤፍአይ እና ሲኤስኤም የሚለው ነው ያለው ማለት ነው፣ ነን ሲኤስኤም። ስለዚህ እዚህ ጋር ፓርቲሽን እስኪ የሚለው ላይ ክሊክ ስናደርግ ኤምቢአር እና ጂፒቲ የሚለን አለ ማለት ነው። ስለዚህ እዚህ ጋር ምንድነው ጂፒቲ ላይ ነው የምናደርገው። ጂፒቲ የምንጠቀመው ለሌተስት ለሆኑ ኮምፒውተሮች ናቸው። ለምሳሌ ከፎርዝ ጄነሬሽን በኋላ ያሉት አብዛኞቹ ጂፒቲ ሲስተም ናቸው፣ ኤኤፍአይ የሚባለው ማለት ነው። ከዛ በፊትም አሉ፣ ሰከንድም ሰርድ ላይም አለ፣ አጋጥሞኝ ያውቃል አሉ። ግን አብዛኛው ጂፒቲ ናቸው ሌተስቶቹ። ሁለቱንም ያዛለ፣ ጂፒቲም ኤምቢአርም ያዛለ ማለት ነው። ኤምቢአር ማለት ሌጋሲ ማለት ነው። ስለዚህ በዚህኛው እንስራ፣ አብዛኛው ይሄ የተሻለ ነው፣ አፕግሬድ ስለሆነ እዚህ ላይ እንዳለ እናደርግና እዚህ ጋር ቮሉም ሌብል የሚለው ላይ የራሳችንን ከፈለግን ዊንዶውስ 11 ስለሆነ ዊንዶውስ 11 እናደርገውና አሁን ይሄኛው ጂፒቲ ሲስተም ስለሆነ ያው ጂፒቲ እንበለው ለማስታወስ፣ ጂፒቲ እንበለው። ዊንዶውስ 11 ጂፒቲ ሆኖ ለምሳሌ 64 ቢት ነው የምጭነው። 64 ቢት ጂፒቲ ሆኖ ምንድነው? ለምሳሌ 20 ስንት ነው? 25 ኤች2 እንበለው። ኤች2 ብለን እንስጠው፣ ኤች2። ከዛ እዚህ ጋር ኤንቲኤፍኤስ ፋይል ሲስተም ይላል። ክሊክ ብታደርጊ ሌላ የለው። ኤንቲኤፍኤስ እና ፋት የሚባል ነገር አለ። ግን ጂፒቲ ላይ ሆኖ በኤንቲኤፍኤስ ነው የምሰራው ማለት ነው። ፋትን አያስመርጠንም። አሁን እዚህ ጋር ኤምቢአር ብናደርገው፣ ለምሳሌ እዚህ ጋር ኤምቢአር ብናደርገው ባዮሱ ዩኤፍአይ ጂኤስኤም ላይ ይቀይርልንና እዚህ ጋር ስንገባ እዚህ ጋር አያስመርጠንም። ይሄኛው አፕዴተብል ስለሆነ ነው። እቺኛዋ ሮፈሷ አፕዴትድ የሆነች ስለሆነች ነው። እና ቼክ ዲቫይስ ባድ ብሎከርስ፣ ዲቫይሱ ይሄ ችግር ካለበት ፍላሹ የሰካችሁት ቡቴብል የምትሰሩበት እቺን ቲክ ታደርጋላችሁ። ችግሩን ፊክስ አድርጓ በዛው ይሰራላችሁ። ስለዚህ እዚህ ጋር ምንም አያስፈልገንም። እዚህ ጋር ምንድነው ፍላሽ ውስጥ ሌሎች ፋይሎች ካሉ ፎርማት ያደርግብናል። መጠንቀቅ ያለብን ነገር እዚህ ጋር ፎርማት የሚል ስላለው ማለት ነው። ክሬት ኤክስቴንድድ ሌብል ኤንድ አይከን ፋይል ይላል። ስለዚህ ያሉትን ነገሮች ሁላ እንደ አዲስ ክሬት ነው የሚያደርገው። ይሄን መጠንቀቅ አለብን ማለት ነው። ምንም ሌላ እዚህ ጋር ኤምቢአርን አንፈልገውም እኛ ጂፒቲ ላይ እናደርግና ምን እናደርጋለን? ከዛ ሬዲ ይለናል። ስታርት ማለት ነው፣ ቀላል ነው። ስታርት ብለን ስንለው ዋናዋ እዚህ ጋር ነች። በደንብ እንድትለዩልኝ የምፈልገው እዚህ ጋር ነው። ይቺ ፓርት ስታርት ስንለው ዊንዶውን ጀምርልን፣ ቡቴብሉን ስራለን ብለን ክሬት አድርግልን ስንለው እንደዚህ ሜቶዶች ይመጣሉ። ከስተማይዝ ዊንዶውስ ኢንስቶሌሽን የሚለው ዊንዶውን በምንጭን ሰዓት አንዳንድ የማይፈለጉ ነገሮችን ራሱ አጅስት እንዲያደርግልን። አሁን እዚህ ጋር ሌኖቮ ነው የሚለው ራሱ ዲፎልት እንትን ያደርገው። እኛ በራሳችን አሁን ለምሳሌ የኔ ድርጅት ብሪጅቴክ ኮምፒውተር ሜንቴናንስ ፒኤልሲ ነው። እንደዛ አለና ብሪጅቴክ ኮምፒውተር ሜንቴናንስ ፒኤልሲ ብዬ እዚህ ጋር ራሱ ዲፎልት ይመረጣልኛል። እንደዚህ ጋር አንደኛ ላይ
ሪሙቭ ሪኳየርመንት ፎር 4GB ፕላስ ራም 4 እና ከዛ በላይ የሆኑ ያሟላ መሆኑንና ያልሆነውን ይለናል። 8GB የሆነ ላፕቶፕ ላይ ለመጫን ለማለት ነው። ሪሙቭ ሪኳየርመንት ፎር አን ኦንላይን ማይክሮሶፍት አካውንት እንዳይጠይቀን፣ ብዙ ጊዜ ማይክሮሶፍት አካውንት ይጠይቀናል ዊንዶውስ እንጂ እንዳይጠይቀን ይችን ሪሙቭ ማድረግ አለብን ማለት ነው። ክሬት ብሬክ ሎካል አካውንት ዊዛውት ዩዘር ኔም፣ እዚህ ጋር ሎካል አካውንት በራሱ እንዳይፈጠር እኛ የራሳችን እንድንሰጠው ማለት ነው። ሴት ሪጂናል ኦፕሽን፣ ለምሳሌ ክልል፣ ለምሳሌ አገር ኢትዮጵያ፣ ሌላ ሀገሮችን ምረጥ አይነት ጥያቄ ኩዌሽነር እንዳያመጣብን። ዲሴብልድ ዳታ ኮሌክሽን ስኪፕ ፕራይቬት ኩዌሽን፣ ጥያቄ ሙላ አይነት እንዳይጠይቀን ነው። ዲሴብል እዚህ ጋር መጨረሻ ላይ እችን ቲክ እናደርጋለን። አላረገልንም እሱ። ዲሴብል ቢት ሎከር ይላል። አውቶማቲክ ዲቫይስ ኢንክሪፕት ከሆነው ዲቫይሷ ኤስኤስዲ ሃርድ ዲስኳ ወይም ኤችዲዲ ሃርድ ዲስኩ እዚህ ጋር ኢንክሪፕትድ ከሆነ ቢት ሎከር ከጠየቀን ይችን ዲሴብል አድርግልን እንዳይጠይቀን ነው እያን ያለ ነው። መጨረሻ ላይ ይችን ጨምረውባታል። አሁን 4.12 ላይ ይህንን የመጨረሻ ላይ ጨምረውታል። ዩዝ ዊንዶውስ ብሎ እዚህ ጋር ይችን ሲኤ 2023 ይልና ሳይንድ ቡቴብል ቡትሎደር ሪኳየርድ ካፓብሌ ታርጌት ፒሲ አላዩትም ካሁን በፊት እና ይችን አዲስ ነገር ጨምሯል። ይችን የሚጠቀምልን ብለን እንፈቅድለታል። ከዛ ኦኬ እንለዋለን። ዋርኒንግ እዚህ ጋር እየጠየቀን ነው። ብዙ ጊዜ እንደዚህ ፖፕ አውት ሜሴጆች ሲመጡ ማንበብ መቻል አለብን። ቸኩለን ኦኬ ወይም ካንስል ከማለት ኦኬ ብንለው ዳሜጅድ የሚያመጣ ነገር ዋርኒንግ ኦል ዳታ ኦን ዲቫይሱ ላይ ያሉ ነገሮች ሁሉም ይጠፋሉ አይነት ሜሴጅ ነው። ተረድተን ነው ኦኬ ማለት ያለብን። ድንገት ፍላሹ ላይ ፋይል ካለን ካንስል ብለን ሄደን ፋይሉን ባካፕ አድርገን መልሰን እንደዚህ መስራት እንችላለን ማለት ነው። ይሄን ይመስላል። አሁን ጀምሯል ማለት ነው። ቡቴብል እየሰራልን ነው። ያው ፍላሹ ላይ ቡቴብል እየሰራልን እንደጨረሰች ስታርት የምትለዋ ሬዲ ትላለች። ከዛ አውጥተን ኮምፒውተሩን አጥፍተን ካጠፋን በኋላ እንደ አዲስ ዊንዶው መጫን እንችላለን ኮምፒውተራችን ላይ። ይችን አካሄድ እንድታዩት ነው። ከዚህ የተሻሉ አሪፍ ነገሮች ሌሎችም እሰራላችኋለሁ። ዊንዶው መጫን ለማትችሉ እየጫንኩም እንደዚህ እሰራላችኋለሁ። ሌሎችም ተጨማሪ ሶፍትዌር ማንኛውንም ሶፍትዌር ስጭኑ ክራክ አደራረግ ትሪያሎቹን ክራክ ያላቸውን ፋይሎች ሴሪያል ያላቸውን በግዢ ምን አይነት እንዴት እንደሆነ እነዚህንም እዚሁ ቻናል ላይ እናሳያለን። ከዚህ አልፎ ደግሞ ወደ ላፕቶፕ ቦርድ ላይ የላፕቶፕ ቦርድ ጸጥ በሚልበት ጊዜ ሾርት በሚያደርግበት ሰዓት አይሲ በሚቃጠልበት ሰዓት ባትሪ ቻርጅ አላደርግ ሲል ቻርጂንግ አይሲ የሚባል አለ። እነሱን ላይ ሌሎችም ዲፕሊ የላፕቶፕ ቦርዳችን ላይ ያሉ ኤስኤምዲ ኮምፖነንቶችን እንዴት ትረስ አድርገን ቼክ እንደምናደርግ እሱንም ማሳያችኋለሁ። እንደዚህ አይነት ነገር ማወቅና መረዳትና መስራት የምትፈልጉ ካላችሁ ይህን ቻናል ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ሀሳብ አስተያየታችሁን በቲክቶክ ላይም ፎሎ በማድረግ እንደዚህ ኮፒ ሊንክ አድርጋችሁ ለሌላው እንዲዳረስ በማድረግ ይህን ቻናል እንዲያድግ ብታረጉ ተጠቃሚ ናችሁ። ሌላውም እንዲጠቀም ታደርጋላችሁ ማለት ነው። እንደዚህ አሁን ለምሳሌ በኮርስ ደረጃ ልታገኙ የማትችሉትን እንደዚህ አይነት ቲፖችን እየሰራው አሪፍ ከዚህም የተሻለ ብዙ ሰው የሚቸገርበትን እዚህ ቻናል ላይ ልለቅበት አስቤያለሁ። ባይ ዘ ዌይ እኔ ስራው ላይ ነኝ ያለሁት፣ እሰራበታለሁ፣ የምጠቀምበት ነው። ኢቨን ኢንካም ገንዘብ የሚያመጣ ነው። ግን ብዙዎች ይቸገራሉ። አቅም የሌላቸው መስራት በቀላሉ ፊክስ አድርገው ራሳቸውን ሰርቫይቭ ለራሳቸው እንዲጠቀሙ ሌላውንም እንዲጠቀሙ ሊሰሩበትም ቢዝነሱን ሊሰሩበት የሚችሉ ነገር ስለምሰራ ብዙ ነገር ይሄን ቻናል ለሁሉም እንዲዳረስ አድርጉ። በተጨማሪ የምትፈልጉትን ማንኛውንም የተቸገራችሁትን ጥያቄ ኮሜንት ላይ አስቀምጡልኝ። በዛ በምጠይቁኝ መሰረት እንደዚህ እየሰራው ለቅላችኋለሁ ማለት ነው።
ይህን ይመስላል። እና አሁን ይሄ እስኪጨርስልን እንጠብቃለን ማለት ነው። ቡቴ ብሏ እስኪጨርስ ድረስ እንጠብቃለን። ልክ እንደጨረሰ ያው እንዳልኳችሁ ስታርት የሚለው ዲአክቲቬት ነው የሚያሳየን። ይሄ ሬዲ ይላል። እንደዚህ አክቲቭ ይሆናል። ያው ማውዝ ኦቨር ኢፌክት እዚህ ጋር ክሊክ ማውዙ ስናደርገው ሃይላይት ያደርገዋል። አሁን ይሄ ሲጨርስ ሬዲ ይለናል። እዛ ሬዲ ያለ ማለት ጨርሷል። ከዛ ከዚህ እንወጣለን። ክሎዝ ብለን ወይ እዚህ ክሎዝ ብለን ወይ ካንስል ብለን እንወጣለን። ቡቴብል አርገን ጨርሰናል ማለት ነው። ሌላ ላፕቶፕ ላይ ሄደን ፎርማት እንዲሆን የምንፈልገው በዚህ መስራት እንችላለን። ዊንዶውን መጫን እንችላለን። እዚህ ጋር ደግሞ መጠንቀቅ ያለባችሁ ሌላ ዊንዶ የምትጭኑበትን ኮምፒውተራችሁን ፋይል ካለው ፋይላችሁ እንዳይጠፋ መጠንቀቅ አለባችሁ። ያጠፋባችኋል ፎርማት ካረጋችሁት። ኦል ዊንዶውስ የሚባል ሲስተም አለ። በእንደዛ ሜትድም መስራት ትችላላችሁ። እሱን ለሌላ ጊዜ እየሰራው አሳያችኋለሁ። ያ ግን ብዙ ጊዜ ኦል ዊንዶውስ ሲስተም አይመከርም። አብዛኛው ሰው ሲሸወደ ያለው እንደዛ ይሰሩታል። ፋይሉ እንዳይጠፋባቸው ጊዜያዊ ነው መፍትሄ የሚሰጣቸው እንጂ ኦልድ ዊንዶው የሚለው ውስጥ ነው ቫይረሱ አታክ ሆኖ የነበረው። ቫይረስ ካለውም እዛ ውስጥ ነው የሚቀመጠው። ኦልድ ዊንዶው የሚለው ላይ ዊንዶውስ ውስጥ 32 ዊንዶውስ ሲስተም 32 የሚለው ውስጥ ነው አብዛኛው ቫይረስ እዛ ውስጥ ነው የሚቀመጠው። አጋጣሚ ከዛ ውስጥ ስንከፍት ወይም በራሱ አንድ ጊዜ አውቶ ፕሌይ ድንገት ሊያመጣ ይችላል። ፋይሎች በምንከፋፈት ጊዜ ለምን ካሁን በፊት ያዝሻቸው በሚያዝካቸው ዴስክቶፕ ላይ ያሉትን ኦል ዊንዶ በሚለው ላይ በሚያስቀምጥልህ ጊዜ ዩዘር አካውንት ውስጥ ገብተህ ዴስክቶፕ ላይ ዶክመንት ላይ ማይ ዶክመንት የሚለው ላይ ወይንም ዳውንሎድ የሚለው ውስጥ የተቀመጠ ፋይል ካለ እሱን በምንከፍትበት ጊዜ ምናረጋለን ቫይረሱ ተመልሶ ራን ይሆናል ይገባል ማለት ነው ወደ ኮምፒውተራችን። የዛን ሰዓት መልሶ ትንሽ ጊዜ ነው ሰላም እናገኘው መልሶ ይረብሸናል። ቫይረስ ደግሞ ኮምፒውተራችን ላይ በሚኖር ሰዓት በጣም ኮምፒውተራችንን እየጎዳብን ነው የሚሄደው። ምክንያቱም ሲስተም ፋይል ብቻ መጉዳት አይደለም፣ ብዙ ሰው ያልተረዳው ነገር አለ። ኮምፒውተሩ በጣም እንዲሞቅ እንዲግል ያደርጋል። በዛን ሰዓት በሚሞቅ በሚግል ሰዓት ባትሪያችን ቶሎ እንዲደክም ያደርገዋል። ሃርድ ዲስካችን ሄልዙ እንዲቀንስ ያደርጋል። ላይፍ ታይሙ እንዲቀንስ ያደርግብናል። በዛ ላይ ቦርዱ ላይ ጫና ሲበዛ እነ ትራንዚስተር የሚባሉ ኮምፖነንቶች አሉ። ኤስኤምዲ ትራንዚስተሮች አሉ። እነዚህ ፌል ማድረግ ኢንዳክተር ኮይል የሚባሉ አሉ። እነዚህ ጫና ሲበዛባቸው የመበላሸት ማለት የመቃጠል ሾርት ሊያደርግ ይችላል። ግን እንደዛ አያደርግም ተብሎ ብዙ ጊዜ አንዳንድ ቴክኒሻኖች ይላሉ። እኔ ፕራክቲካሊ አይቻለሁ። እንደዚህ አይነት ቫይረስ ያለበት ኮምፒውተር ላይ በጣም እንደዚህ አይነት ነገሮች በጣም ስታክ የማድረግ ቢዚ መሆን ከጊዜ ብዛት በኋላ ፕሮሰሰሩ ፌል አደረገ። ጫና ሲበዛበት ያው ኃይል ሲበዛበት ግፊት ሲበዛበት ለምሳሌ ስፖርት በምንሰራ ሰዓት ደክሞን ወይ ጀማሪ ስፖርተኛ ከሆን በጣም እየሮጥን እያለን የሆነ ሰዓት ላይ ደክመን በጣም አቅማተን ዝም ብለን ለመሮጥ ከሞከር ትንፋሽ አጥሮንም ለመውደቅ ደረጃ ላይ እንደርሳለን። እንደዛ እንደማለት ነው። ኮምፒውተርም በጣም እየሰራ ጫና አደጋ እንትን ሲበዛበት መጨረሻ ላይ ብርጅ አይሲው ፌል ያደርጋል። ብርጅ አይሲ ፌል ካደረገ ዲስፕሌይ ኮንትሮለር አይሲ ነው። እንደገና ፕሮሰሰሩን ፌል ካደረገ እነዚህ አሁን ሪሰንት የሆኑ ላፕቶፖች እንትናቸው እንደዚህ ነው። በቃ ቢውልድ እንትን አይሲ ስለሆነ ተነስቶ የመቀየር ቻንስ የለውም እዚህ ሀገር ውስጥ ማሽኑ ስለሌለ ማለት ነው። ማንሹ እና ራሱም አይሲውም አይገኝም። ስለዚህ እንደዚህ አይነት ነገር ሲመጣ ቶሎ ወደ እርምጃ መሄድ ይገባናል። ኮምፒውተራችን ላይ አዳዲስ ነገሮች ስናይ እኛ ከቻልን ራሳችንን እንሰራዋለን። ካልቻል ባለሙያ ብናሳይ በቀላል በትንሽ ወጪ ቶሎ ከትልቅ ኪሳራ እንድናለን ማለት ነው። ለምሳሌ በትንሽ ወጪ ዊንዶውን አስቀይረን ቫይረሱ ፊክስ አስደርገን ላፕቶፕ ማትረፍ እንችላለን ካልቻል። ምክንያቱም አንድ ላፕቶፕ አሁን እንግዛ ብንል ዝም ብሎ ላፕቶፕ ደካማ በቃ ማለት ይሄ በቃ ብዙ ትላልቅ ስራዎችን ልንሰራበት የማንችለው ላፕቶፕ 35 በታች አናገኝም።
አጋጣሚ በሆነ መንገድ ይዘው ያገኙ ሰዎች በጣም ያገለገለ ካልሆነ ከዛ በታች አናገኝ። ደህና ቆንጆ ላፕቶፕ እንግዛ ካልን 67 የተሻለ የሚባል ነው፣ አሪፍ ነው። በኦሪጂናል ደረጃ ሃይ ሌቭል የሆኑ ላፕቶፖች ከ150 በላይ ናቸው። ሪል የሚባሉ 300 በላይ ናቸው ሪሎቹ። ሪል ኦሪጂናል ከዛ በታች አታገኙም። ግልጽ ላውራችሁ 200 ሺህ ድረስ ልገዙ ትችላላችሁ። እነሱ ሪል ኦሪጂናሎቹ አይደሉም፣ የተሻሉ ነው አውሮፓ ስታንዳርድ ተብለው እንጂ ኦሪጂናሎች ውድ ናቸው። ስለዚህ አንዳንድ ነጋዴዎች ኦሪጂናል ነው ብለው 5፣ 6፣ 700 ሺህ ድረስ የሚሸጥ አለ። ባይዘው የመኪና ዋጋ ብሎ አሁን ቅርብ ጊዜ እንደዛ ሰርቻለሁ። አንድ 720 ምናምን ሺህ ብር የገዛሁት ነው ብሎ ሌላ ቦታ አጋጣሚ ታይቶ ነው የመጣው። ብዙ አይሲዎች ተነካክተዋል፣ ተሞክረዋል እየተነሱ እና ቦርዱን ክራክ አድርጎታል። በቃ እንዲሰራ ደረጃ ላይ አልነበረም። ያው ከሰረ ማለት ነው 700 ሺህ። እነዚህን ያህሎችም አላስፈላጊ ነው፣ ምክንያቱም ምንም የተለየ ነገር አይሰራበትም። እስከ 150 ድረስ ከዛ በላይ ብዙም ያው እንደዛም ካወጣችሁ ጥንቃቄ ማድረግ ነው ያለባችሁ። ምክንያቱም ከ100 በላይ ያወጣችሁበት ላፕቶፕ ላይ እያንዳንዷን ነገር ስትጠቀሙ መጠንቀቅ አለባችሁ፣ ማዳመጥ አለባችሁ። የኮምፒውተራችሁ ስትገዙት የነበረውን ስታተስ፣ ከዛ በኋላ አንዳንድ ነገሮች ስታዩ ባህሪ ሲቀየርባችሁ፣ ለምሳሌ አፕዴት ሲያደርግ የመንቀራፈፍ አፕዴት ደግሞ እዚህ ላይ በጣም ማሳየት እንፈልገው አንድ ነገር አለ። ባዮሱ አውቶ አፕዴት ያደርግባችኋል። እሱ ላይ እሰራላችኋለሁ። አውቶ አፕዴት ካረገባችሁ የሚመጣው ፖፕ አውት ሜሴጅ ማንበብ አለባችሁ። ብዙ ጊዜ እሱን ሳያነብ ሰው ኦኬ ይለዋል ወይም አክሴፕት ወይም የስ ይለዋል። የዛን ሰዓት ወይ ሪስታርት ዳርግ አይነት ሜሴጅ ይሆናል። ሪስታርት በሚያደርግበት ሰዓት ቻርጅ ፉል ካልሆነ፣ ባትሪውም ደካማ ከሆነ ወይንም ቻርጀር ካልተሰካ ከተቋረጠ ከዘጋ ባትሪው ባዮሱ ፌል ያደርጋል። ይሄ ብዙ ሰው የሚያጋጥመው ነው። ከዛ በኋላ አልበራ ዲስፕሌይ ቢላችኋል። እነዚህ ደግሞ G5 የሚባሉ አሉ። G5 በ8 ጄነሬሽን ኤችፒዎች አሉ። እነሱኞቹ አሁን በአብዛኛው ፕሮቡክ ላይት ቡክ ምናምን ይባሉ። አሁን እነሱ ችግራቸው እንደዚህ ነው። ባዮሳቸው አፕዴት ሲያደርግ ከዛ መብራት ከተቋረጠ ወይም ኮኔክሽን ከተቋረጠ ፌል ያደርጋል። ከዛ ባዮሱ ደግሞ ብዙም የለም እዚህ አታገኙትም። ከእንደዚሁ ከተበላሸ ከተመሳሳይ እቃ ላይ ባዮሱ ያልተበላሸውን አንስተሽ ሪፕሌስ ነው የሚደረገው። ባዮሱን ፕሮግራም ቢደረግ ፍላሽ ቢደረግ ይመርጣሉ፣ ያስቸግራሉ። ስለዚህ ምንድነው ያ ነገርን ለማስቀረት ምንድነው ማድረግ ያለብን? አንዳንድ እውቀቶቹን ማንበብ አለብን ማለት ነው። ስለዚህ እንደዚህ እየተጠቀማችሁ የምትቸገሩት የሚያጋጥማችሁን በኮሜንት መስጫው ላይ እንደዚህ አይነት ነገር አጋጥሞናል ብላችሁ መጠየቅ ትችላላችሁ። አሪፍ አድርጌ እዛ ላይ እሰራላችኋለሁ ማለት ነው። ይሄን ይመስላል። ይሄ እስኪጨርስልን አሁን ፕሮግረሱ ትንሽ እየመረጥናቸው ባይዘው እንደዚህ እንዲቆይ ያደረገው እዚህ ጋር እንዲቆይ ያደረገው ይሄ እንደዚህም አይቆይም። ቡቴብል ስንሰራ አንደኛ እየተጠቀምኩት ያለው ፍላሽ ትንሽ ችግር ያለበት ፍላሽ ነው። ለዛ ነው አውቃለሁ ችግር እንዳለበት፣ ግን ዝም ብዬ ለሙከራ ነው እንደዚህ እየሰራሁበት ያለሁት። እንደገና እዚህ ጋር ዋርኒንግ ብሎኛል። ኦልሞስት እዚህ ጋር እቺ ሜሴጇን ወደዛው ወስጃ ነው ቅድም እዚህ ጋር ስትመጣ ወደዛው ወሰድኳት። እቺ ሜሴጅ አለች አሁን USB ሴፍሊ ሪሙቭ USB ሳንዲስክ ምናምን እያለ፣ ስለዚህ ችግር አለበት ፍላሹ። ለዛ do you want to restore the drive later for this ሪስታርት ያድርገው ወይ ሪሙቭ ሪስቶር ያደረገ አይነት ሜሴጅ ነው። እስኪ ነው ለወለ ምን ያመጣል እንየው። ያቆየው እሱ ነው ባይዘው። እዚህ ጋር ቲክ የመረጥኩቸው እንትኖች አሉ። ቢትሎከር ዲሴብል አድርገው ሀገሮች እንዳይጠይቀን ኩዌሽነር ጥያቄዎች እንዳይመጡ አይነት እዚህ ጋር ቲክ ስላረኩት ነው አብዛኞቹን። እዚህ ጋር የነን ሎዲንግ እና ፍላሹ ችግር ስላለበት እንደዚህ መቆየት የለበትም። ቡቴብል ስንሰራ የዚህን ያህል አይቆይም። አጋጣሚ ስለቆየብን ምንድነው የምናደርገው? አንዳንድ ትምህርቶችን በዛው ልንገራችሁ ይሄ እስኪጨርስልኝ ድረስ ማለት ነው። አብዛኛው ላፕቶፖች ስንገዛ ማወቅ ያለብን ነገሮች አሉ። በቃ
ኦሪጂናል ነው ወይ የሚለው። ኦሪጂናሎቹ ግልጽ ለማድረግ ሪል ኦሪጂናሎቹ ብዙ አይመጡም። ለምንድን ነው የማይመጡት? ብዙ ሰው አፎርዴብል ሆኖ ሊገዛቸው አይችልም። አቅም ይፈልግ ማለት ጠጠር ይላሉ፣ ውድ ናቸው ማለት ነው። ስለዚህ መለስተኛ መካከለኛው ነው በቃ የሚገባው ማለት ነው። ነጋዴው ሊያመጣው ይችላል፣ ግን ቢመጣ ገዢ ካላገኘ ኪሳራ ላይ ነው የሚወድቀው። ስለዚህ ምን ያደርጋል ነጋዴው? እንደ ህዝቡ እንደ አቅሙ ይመጥነዋል። የኛ ህዝብ ሊገዛው ይችላል በሚለው። እውነት ለመናገር እኔ በዚህ ስራ ላይ ብዙ አመት ሰርቻለሁ። ከ8 አመት በላይ ሰርቻለሁ። ሽያጭ ላይ ጥገና ላይም ሰርቻለሁ። እኔ ራሴ ይሸጥ ነበረ። የሚገርማችሁ ከአሪፍ ላፕቶፕ 8000 ድረስ ይሸጥ ነበር። እኔ በዛን እንደጀመርኩ አካባቢ ከ8 አመት በፊት። አሁን ግን በቃ ውድ ተብሎ ከ8 አመት በፊት ይሸጥ የነበረው በቃ ትልቁ ሽያጭ 18000 17000 ብር ነበር። አሪፍ ተብሎ ኮራይ 7 ተብሎ በዛን ሰዓት በቃ ፎርዝ ጄነሬሽን ፊፍዝ ጄነሬሽን ነበሩ በዛን ሰዓት በቃ ትልቁ ማለት ነው። እንዳሁን ጄነሬሽን አይደለም። አሁን 15ኛውን ደርሷል ማለት ነው። 15ኛ ጄነሬሽን ደርሷል አሁን በአሁን ሰዓት። ስለዚህ 18ኛ ጄነሬሽን 15ኛ ጄነሬሽን አሁን ልግዛ ብትሉ ከመቶ በላይ ነው። እሱም በሁለተኛ ሌቭሉ ነው። ሪል ኦሪጂናሉም አይደለም። ግልጽ ማውራት እዚህ ያስፈልጋል። ምንም እንትን ማድረግ አያስፈልግም። ነው ልትባሉ ትችላላችሁ፣ ግን የተሻለ አሉ። አንደኛ፣ ሁለተኛ፣ ሶስተኛ ደረጃ ሌቭል አላቸው። ሪፐብሊሽ የሚባልም አለ ታድሶ። ሪፐብሊሽ ማለት ምን እንደሆነ በደንብ እሱን ራሱን የቻለ እመጣላችኋለሁ። ኦሪጂናል የምትለዩበትን መንገድ እመጣላችኋለሁ። እንደዚህ አሳያችኋለሁ። እዚህ ጋር እየሰራው ቡቴብል ስለሆነ እነዛን ለመስራት ስለማይቻል ነው እንጂ ገባ እያልኩ አንዳንዴ በመሃል አሳያችሁ ነበር። ስለዚህ ቴሌግራም ቻናሌም አለ። ከአሁን በፊት ኢትዮ ኮምፒቴክ በሚል ጆን ቴክ ሶሉሽን በሚል ቲክቶክም ቴሌግራም ቻናልም አለ። ዩቲዩብ ላይም ጆን ቴክ በሚልም እንደዚህ ኢትዮ ኮምፒቴክም ጀምሬ ብዙ አልሰራሁበትም እና አንዳንድ የሚያበረታቱ ነገሮችም ስላላየሁ ነው። አንዳንድ ኮምፕሌኖችም የቀረቡብኝ ስለነበሩ ነው። ከዚህ ስራ ዘርፍ ውስጥ ካሉ ሰዎች አንዳንድ አሪፍ ነገሮች የለቀኳቸውን ገና ቫይራል ሳይወጡ እየጀመረ ያለ አንዳንድ የተከታተሉ ማቃቸው ልጆችም ትንሽ ኮምፕሌን ያቀረቡብኝ ስለነበረ በደንብ እንድታውቁ አድርጌ አሁን በቀጣይ የምለቅላችሁ የግድ ኦሪጂናል ላፕቶፕ ካልሆነ አልገዛም ማለት አይቻልም። ምክንያቱም አልገዛም ብንል ላንጠቀም ነው ማለት ነው። ሎካሉንም ቢሆን አጠቃቀሙን ካወቅንበት በስርዓቱ ከያዝነው ምንድናቸው ያንን ሊያበላሽ የሚችለው ነው የሚለውን ካወቅን መጠቀም ይቻላል ማለት ነው። ስለዚህ ማንም ሰው ቅር እንዲለው አልፈልግም። እዚህ ጋር ነጋዴው ስራው ላይ ያለው እኔ እዚህ ጋር ኦሪጂናል እንደዚህ ነው፣ ሎካል እንደዚህ ነው፣ ሪፐብሊሹ እንደዚህ ነው ብዬ በምለቀው ሰዓት ቅር የሚለው ሊኖር ይችላል። ግን እውነታውን ወዴትም ልንሸሽገው አንችልም ማለት ነው። ስለዚህ ቅር እንዲለው አልፈልግም። ግን እንዲያውቅ ለሱም ሲሸጥ ኢቭን አስረድቶ እንደዛ ሊሸጠው ይችላል። እንደገና ተጠንቅቆ የገዛው ሰው እንዳይበላሽበት ይጠቅመዋል። ይሄ ሊያስከፋው አይገባም። ስለዚህ እውነታውን ተናግሮ መሸጥ። ምክንያቱም አሪፍ ነው ኦሪጂናል ነው ብለህ ቢሸጥለት ከሆነ ጊዜ በኋላ ተጠቅሞት ብዙም ሳይቆይ ፌል ሊያደርግ ይችላል። ስለዚህ ያንን አውቆ ከተጠቀመ ከችግር ይድናል ማለት ነው፣ ከመበላሸት። የፈለገው ዋስትና ቢሰጠው የ1 አመት ዋስትና አብዛኛውን እኔ ሳይ የ1 አመት ዋስትና የሚሰጠው ሶፍትዌር ፓርቱ ነው፣ ሃርድዌር ፓርት አይሰጥም። ካምፓኒው ራሱ ሙሉ ጋራንቲ አይሰጥም። ዋራንቲ እና ጋራንቲ ይለያያል። ምክንያቱም ፓወርድ ፌልድ ካረገው ልንረዳ አንችልም ነው የሚል። ማንኛውም ከፓወር ብዛት ፓወር ቦርዱ ላይ አይሲዎች ፌል ቢያደርግ ሜቢ ዋስትና ሊሰጥ የሚችለው የፍሪ ሜንቴናንስ ነው። እሱም ቴክኒሻን ካላቸው የራሳቸው ቦርድ ሌብል ቴክኒሻን ካላቸው የዛን የቴክኒሻኑን ወጪ
ከቨር ቢያደርግላችሁ የእጅ የሚያስከፍለውን ማለት ነው። ከዛ የበለጠውን ፌል ያደረገውን ኮምፖነንትም ሆነ ሌላ ዲቫይስ እንዲገዛ ነው። ሃርድ ዲስኩ ፌል ቢያደርግ ሲሸጥልህ ሄልዝ ላይፍ ታይሙን ቼክ አድርጎ ነው የሚሸጥልህ። አብዛኛው ሄልዝ ላይ ነው ፎከሲንግ ሰው፣ ግን ሄልዝ ላይፍ ታይም ይባላል። ላይፍ ታይም ኤስቲሜትድ ላይፍ ታይም የሚለው እሱም በሌላ ጊዜ ያሳያችኋለሁ ሃርድ ዲስክ ቱቶሪያል ላይ። ስለዚህ ያን ቼክ አድርጋችሁ መግዛት ነው። ከዛ በኋላ ሃርድ ዲስካችን በምን ምክንያት ቶሎ ሊበላሽ ይችላል ይሄን ማወቅ አለባችሁ። ብዙ ጊዜ ዊንዶውስ እንጭን አብዛኛው ሰው የሚሸወደው ዊንዶው ዩቲዩብ ላይም አንዳንድ ነገሮች ላይ አንዳንዱ ሲያስረዳ ዝም ብሎ እንደዚህ ብሎ ስላስረዳ መሞከርም አንዳንዴ ማንበብ አለበት። ሳይድ ኢፌክት ብለህ መጠየቅ መቻል አለብህ። አድቫንቴጅ እና ዲስአድቫንቴጁን ማንበብ ማወቅ አለብህ። ስለዚህ ፎርማት ዝም ብሎ ስታደርግ የሚመጡ አንዳንድ ሜሴጆች አሉ። እነዛን በምንፈቅድበት ሰዓት የስ ኦኬ አክሴፕት የሚሉ ነገሮች ብዙ ጊዜ ሳይድ ኢፌክት አላቸው። ለአንዴና ከዚህ በኋላ ዊንዶው መጫናችን ለሜሴጅ ሊመጣ ይችላል። ዊንዶው እየጫንከን ያጋጥሞኛል። ኤስኤስዲዎቹ ላይ ነው ብዙ ጊዜ የሚመጡ ሜሴጆች አሉ። የዛን ሰዓት በምንፈቅድ ሰዓት የዛን ሰዓት ትሰራላችሁ። ዊንዶውን ጫናችሁ ከሆነ ጊዜ በኋላ ዊንዶው አልቀበል ይላል። የሃርድ ዲስክ ፓርቲሽን ቴብል እንደ አዲስ ክሬት መደረግ ዋይፕ መደረግ ይኖርበታል ማለት ነው። ራሱን የቻለ ሶፍትዌር አለው። ያም ይሰራል፣ ግን አድካሚ ነው። አንዳንዱ ላይ ሰራ ይችላል። ስለዚህ ብዙ እውቀቶችን እንደማግኘት የሚፈልግ ለማይዘው እኔ አነባለሁ፣ ብዙ ጊዜ አነባለሁ። እሑድ ቀን ቤት የምውልባትን ቀን አብዛኛውን በማንበብ ነው ማሳለፈው። የተለየ እውቀት ኖሮኝ አይደለም ከማንም የተሻለ፣ ግን ብዙ ጊዜ አነባለሁ። አንዳንዱ ከሚለው ይሄ እንደዚህ ነው የሚመጥፎ ነው ጥሩ ነው ከተባለ እኔ ዲፕሊ አንብቤ ተረድቼ ነው እንትን እምለውና እንደዛ የማንበብ ልምድ ይኖራችሁ። እውቀትን የመፈለግ የሚያጋጥማችሁን ነገር how to solve እያላችሁ ሰርች ማድረግ ነው። አሁን ቴክኖሎጂው በጣም ብዙ ነገር አለ። ዩቲዩብ ላይ ብትገቡ አለ፣ ጉግል ላይ ብትገቡ አለ፣ ዲፕሲክ የሚባል አለ፣ GPT-5 አለ፣ እና ጄሚኒ 3 ምናምን ከነዚህም የተሻለ እየመጣ ነው። ስለዚህ ዲፕሊ እዛ ላይ በደንብ መረዳት ማወቅ ትችላላችሁ በማንበብ እና አንዳንድ ነገሮች በመጠየቅ። እዛ ሞክራችሁ ከአቅማችሁ በላይ የሆነውን ደግሞ እንደዚህ የተሻለ የምትሉት ሰዎችን ማማከር ነው። እኛንም መጠየቅ ትችላላችሁ ተቸገራችሁበትን። ይህን ይመስላል እንግዲህ ብዙ ነገሮች የመስራት እቅድ አለኝ። ስራው ላይ ነኝ። ላፕቶፕም እሸጣለሁ፣ ጥገናውንም እሰራለሁ። ወደፊት ዩቲዩብ ላይ በደንብ ለመስራት ሀሳቡ አለኝ። እዛ ላይ አሪፍ ቱቶሪያሎችን ላይቭ ላስተምር እችላለሁ። ሁሉ ነገር የመመቻቸት ነገር ካለ ኖርማል ትምህርትም ለማስተማር እንደዚህ ቦርድ ላይ ሜንቴናንስ፣ ሃርድዌር ላይ፣ ሶፍትዌር ላይ ማወቅ ወደ ቢዝነሱ ስራ ውስጥ ልገባ እፈልጋለሁ ለሚለው በግልም ለማስተማር ከፈለገ በቡድንም ሀሳቡ አለኝ። ብዙ መጽሐፎች አሉኝ ያዘጋጇቸው። በእያንዳንዱ ራሱን የቻለ ለምሳሌ ራም ላይ ራሱን የቻለ መጽሐፍ ስለ ራም ከመጀመሪያው እስከ መጨረሻው ከዲዲአር ጀምሮ DDR5 አሁን ከዛ በላይ ይመጣሉ። የራም ታይፖች ምንድነው ሳይድ ኢፌክታቸው የሚያመጣው? ዝም ብለን ራም ራሱ አፕግሬድ ስናደርግ ማወቅ አለብን። አንዳንድ ጊዜ DDR4 ስለወሰደ ወይም PC4 ስለወሰደ ዝም ብለን የመጣው ላፕቶፕ ባስ ስፒድ የሚባል አለ፣ እዛ ላይ ኮምፓቲብል ዝም ብለን ሳናይ መሆኑን አይተን መቀየርም እንደሌለብን። ለጊዜው ይሰራ ይችላል፣ ከሆነ ጊዜ በኋላ የራም ስሎቶቹ ላይ ችግር ያመጣል። ራም አካባቢ ያሉ ኮምፖነንቶች ላይ ችግር ያመጣል። ዲስፕሌይ ጋር ችግር ያመጣል። ዲስፕሌይ አይሲ ኮንትሮል አይሲ ፌል ሊያደርግብን ይችላል። ኦቨር ጫና መጋጋጥ ማለት ነው። ኮምፓቲብል የራሱን አይነት ታይፕ ካላረግንለት የባስ ስፒዱን የመጀመሪያ የመጣውን አይተን ካላረግን
ጊዜ በኋላ ችግር ያመጣል፣ እንዳይሰራ ሆኖ ሊያበላሽብን ይችላልና ያንንም ማወቅ አለብን። ስለ ሃርድ ዲስክም እንዴት እንደሚበላሽ ሃርድ ዲስክ ላይም ራሱን የቻለ እያንዳንዱ ኮምፖነንቶች ላይ ራሱን የቻለ ቲፖች ይለቃሉ። ስለዚህ ይህንን ግምት ውስጥ ከታችሁ የሚጠቅም ነገር ስለሆነ አይታችሁ ኮፒ በማድረግ ለሌላው እንዲዳረስ ሊንኩን በመላክ ሼር በማድረግ እንዲዳረስ ሁሉንም። ከዛ እኔም የሰውን ሞቲቬት አይቼ ፍላጎት አይቼ በደንብ እንድሰራ ሆናለሁ ማለት ነው። ግን ብዙም እንትን ውስጥ ካልገባ እኔም ስራዬን ቢዝነሴን ነው የምቀጥለው ማለት ነው። ስለዚህ ተጠቃሚ ናችሁ። ይህን ትምህርት ያገኛችሁ ሌላውም እንዲያገኝ መልካምነት ለራስ ነውና ብታዳርሱ ጥሩ ነው ብዬ አምናለሁ ማለት ነው። በጣም ቆየ፣ እንደዚህ መቆየት የለበትም። እውነት ለመናገር ፍላሹን ወይ ቀይሬ ሌላ እንትን ማድረግ አለብኝ ማለት ነው። ቴብል መስራት አለብኝ። ፍላሽ ችግር ነው፣ እንደዚህ መቆየት የለበትም። ዋናው ሀሳቡ እንደዚህ ነው። ልክ ሲጨርስ እንዳልኳችሁ ይሄኛው ሬዲ ይላል። ከዛ ሬዲ ካለ በኋላ ክሎዝ ምናምን ብላችሁ ቡቴብል ፍላሹ ይሄ ሰማያዊ ፓርት የምታዩት እዚህ ይጨርሳል ማለት ነው። ከዛ ቡት አድርጋችሁ ጀምራችሁ መስራት ትችላላችሁ። እኔ አሁን ፍላሹ ሌላ ቀይሬ እሰራዋለሁ፣ በቂያችን ነው በቃ ለጊዜው። ስለዚህ በደንብ ጨርሼ እንደ አዲስ በሌላ ላይ እሰራው ለቅላችሁ